አዲስ አበባ ውስጥ አነስተኛ ገቢ ያላቸው ሰዎች በብዛት የሚኖሩባቸው 10 ሰፈሮች። በዚህ ኑሮ በተወደደበት ጊዜ እነዚህን ሰፈሮች ያቆይልን ከማለት ውጪ ምን ይባላል? 10ኛ ጎሮ። ከጎሮ እስከ ለሚ ኢንዱስትሪያል ፓርክ ድረስ ያለው ሰፈር በትንሽ ገንዘብ ሊከራዩ የሚችሉ ቤቶች ያሉበት ሰፈር ሲሆን አነስተኛ ገቢ ያላቸው ሰዎች በስፋት የሚኖሩበት አካባቢ ነው። 9ኛ ፈረንሳይ። ከ6 ኪሎ በጃልሜዳ በ05 አድርጎ እስከ ጉራራ ድረስ አነስተኛ ገቢ ያላቸው ሰዎች ተከራይተው የሚኖሩበት ቀለል ያለ ሰፈር ነው። 8ኛ ቀበና። ከቤለር ቀበና ወንዝ ጀምሮ በላይ በኩል እስከ ብሪቲሽ ኤምባሲ እስከ ሾላ ገበያ ድረስ የድሮ ቤቶች በአነስተኛ ክፍያ ተከራይቶ ለመኖር የሚቻልበት ሰፈር ነው። 7ኛ ቀራኒዮ። ከቀራኒዮ መድኃኔዓለም ቤተክርስቲያን ጀምሮ በቀራኒዮ አደባባይ አድርጎ እስከ ወይብላ ማርያም ቤተክርስቲያን ድረስ ሎው ኳሊቲ ያላቸው ቤቶች የሚገኙበት ሰፈር ሲሆን አነስተኛ ገቢ ያላቸው ሰዎች በስፋት የሚኖሩበት አካባቢ ነው። 6ኛ ሽሮ ሜዳ። ከ6 ኪሎ ጀምሮ በአሜሪካ ኤምባሲ አድርጎ እስከ እንጦጦ ድረስ በአነስተኛ ገቢ የሚከራዩ ቤቶች በስፋት የሚገኙበት ምቹ ሰፈር ነው። 5ኛ ኮተቤ። ከኮተቤ ካራ አደባባይ እስከ እላይ ጣፎ ድረስ አነስተኛ ገቢ ያላቸው ሰዎች በስፋት የሚኖሩበት አካባቢ ነው። 4ኛ አየር ጤና። ከቶታል 3 ቁጥር ማዞሪያ ጀምሮ ዘነበ ወርቅ፣ ቆሬ፣ ቆሼ፣ አየር ጤና በላይ በኩል ደግሞ እስከ ካራ ድረስ ሎው ኢንካም ያላቸው ሰዎች በስፋት የሚኖሩበት አካባቢ ነው። 3ኛ መርካቶ። ከአቡነ ጴጥሮስ አደባባይ በአትክልት ተራ እስከ ጎጃም በረንዳ ድረስ በላይ በኩል ደግሞ እስከ አቡነ ጳውሎስ ሆስፒታል ድረስ ሲሆን በታች በኩል እስከ ተክለ ሃይማኖት በርበሬ በረንዳ ድረስ ያሉ ሰፈሮች የድሮ የተደራረቡ በጥቂት ገንዘብ ሰዎች ቤቶችን ተከራይተው መኖር የሚችሉባቸው ሰፈር ናቸው። 2ኛ አውቶብስ ተራ። ከአዲሱ ሚካኤል ጀምሮ አውቶብስ ተራ 7ኛ አብነት፣ ኮካ፣ አማኑኤል በታች በኩል ደግሞ እስከ ሰፈረ ሰላም ድረስ በጣም የቆዩ የቀበሌ ቤቶች የሚበዙበት አካባቢ ሲሆን አነስተኛ ገቢ ያላቸው ሰዎች በስፋት የሚኖሩበት አካባቢ ነው። አንደኛ ደረጃ የተቀመጠው ቂርቆስ ሲሆን በአነስተኛ ዋጋ ልንከራያቸው የምንችላቸውን ቤቶች በስፋት የምናገኝበት የመኖሪያ አካባቢ ነው።